ልጆቻችሁ ምን መሆን ትፈልጋላችሁ ሲባሉ ዶክተር ይላሉ አይደል? አሁን ቀጥሎ የምትጠይቋቸውን ጥያቄ ነው ማሳያችሁ ማለት። ቀጥሎ የምትጠይቋቸው ለልጆቻችሁ ምን አይነት ዶክተር ወይ ደግሞ ጓደኛዬ፣ ባሌ ወይ ደግሞ እህቴ ወይም ደግሞ ገርል ፍሬንዴ ዶክተር ነች ሲባል ምን አይነት ዶክተር ነች የሚለውን ነገር ማለት ሁሉ ጊዜ ዶክተር ስለምንል ኦኬ። ስለዚህ ዛሬ የምናያቸው 10 የዶክተር አይነቶች ከዛ በኋላ ደግሞ እናንተ ሁለቱን ሰራላችሁ ማለት ነው። ከ10 ውስጥ ሁለቱ የእናንተ አሳይመንት ነው። የመጀመሪያው ልባችንን የሚያክመን ዶክተር ምን ይባላል? እሺ 3 ሰከንድ አላችሁ። ምንድነው የሚባሉት? ካርዲዮሎጂስት ይባላሉ። ኦኬ። ሁለተኛው ቆዳችንን የሚያክሙን ወይም ደግሞ የቆዳ ሐኪሞች ምን ይባላሉ? ዝም ብለን ዶክተር ነው የቆዳ ሐኪም ነው እንላለን አይደል? በአማርኛ ልክ ነው። ግን በእንግሊዘኛው ምን ይባላሉ? እስቲ ገምቱ። ደርማቶሎጂስት ካላችሁ የራይት ማለት ነው። ደርማቶሎጂስት ኢዝ የቆዳ ሐኪም ነው። ቀጥሎ የአጥንት ሐኪም ወይም ደግሞ አጥንቶቻችንን የሆነ ነገር ስንሆን የሚያክሙን they're called orthopedic ይባላሉ። ኦርቶፔዲክ ካላችሁ ልክ ናችሁ ማለት። ህፃናት ሲታመሙ ወይም ደግሞ ህፃናትን የሚያክሙልን ዶክተሮች ደግሞ የራሳቸው ስም አላቸው። ምን ይባላሉ? ፔዲያትሪሽንስ ይባላሉ ወይም ደግሞ ፔዲያትሪሽንስ። ኦኬ ሶ ፔዲያትሪክ የሚባለው ዘርፍ አለ። ከዛ ፔዲያትሪሽንስ ናቸው ማለት ነው የህፃናት ሐኪሞች። ኦኬ ቀጥሎ ኩላሊታችንን ሲያመን ኩላሊታችን የሆነ ነገር ቢሆን የሚያክሙን ዶክተሮች ደግሞ ምን ይባላሉ? ኔፍሮሎጂስት ይባላሉ። ኔፍሮሎጂስት ማለት ነው። good so ሴቶች ሲታመሙ ወይም ደግሞ ከዚህ ከማህፀን ጋር ምናምን የተያዘ ሲሆን I think you know this one አይደል? ምን ይባላል እሱ? ጋይኖኮሎጂስት። በጣም ጥሩ። ጋይኖኮሎጂስት ካላችሁ ልክ ናችሁ ማለት ነው። ሌሎች ሁለት፣ አንደኛው ይሄ ከብሬናችን ጋር የተያዘ ብሬን ሴልስ ወይ የሆነ ዳሜጅ ምናምን ቢደርስ የሚያክሙልን they're called ምን ይባላሉ? ኒውሮሎጂስት ይባላሉ። ትንሽ ደግሞ ካለና ያው የመዛባት ነገር አይምሮ መዛባት ከመጣ ደግሞ ሳይካትሪስቶች አሉን ማለት ነው። ስለዚህ ልጆቻችን I want to be a psychiatrist, I want to be a neurologist, I want to be a pediatrician, I want to be እያሉ ቢነግሯችሁ ይችላሉ ማለት ነው። የእናንተን ኤክሰርሳይዝ ልስጣችሁ። አንደኛው የጥርስ ሐኪም ምን ይባላል? ሁለተኛው ደግሞ የእንስሳት ሐኪሞችስ ምን ይባላሉ? እነዚህን በኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ ማለት ነው። Thank you very much. We'll see you next time. Bye.